ማማዬ ደግሞ ማለት ነው ሰላም ቅድም እያለቀሰች ነበር። ምን ነው አመማት እንዴ? እኔም አልገባኝም ማማዬ፣ ግን በጣም አልቅሳ ነበር ብታይ። ማለት የት? እኔ እንጃ ማማዬ፣ ጠይቂያት እስኪ ምን ሆነሽ ነው ያለቀሽው በያት። ውይ እስኪን አሟት ወይ ደግሞ የሆነ ነገር አምሯት እንዳይሆን ብቻ። እና ማማዬ እኔ ልቀስቅስልሽ አይደል? አይ ተያት፣ ግድ የለም ትረፍ። በኋላ ስትነሳ እኔ ራሴ አረጋግቼ ጠይቃታለሁ። እሺ ማማዬ። እና የቀለበቱን ጉዳይ ያስባችሁበት ነው አይደል ማማዬ? እኔማ ደስ ይለኝ ነበር። ይሁን ጊዜ ህልም ያድል፣ ግን ምን ዋጋ አለው? ዋናው ራሱ ናታን። ችግሩ ናታንና አባትሽ ጠይቆት ደግሞ ናታን አላገባም ብሎታል። ለምን ማዬ? ናታን እኮ አይናፋር ነው። ቆይ እንዴት ነው ለአባዬ እወዳታለሁ ብሎ ሊነግረው የሚችለው ማዬ? እኔም እንደዛ ነበር ያልኩት፣ ግን ደግሞ እንደሆነቱ ከሆነ የናታን አይናፋርነት ያን ያክል አይደለም። ያው እንግዲህ እሱ አገባሻለሁ የሚልሽ ከሆነ ከሱ ጋር በደንብ አውሪ። እወድሻለሁ አገባሻለሁ ካለ እኛ ለመዳር ዝግጁ ነን። እውነት ከተማውን ያነቃነቀ ሰርግ ነው ደግሰን የምንደርሽ። እሱም ይወደኛል እማዬ፣ ግን እዚህ ቤት ዳጣና ሰላም ያለ መቼም ላግባሽ ላይ ጠይቀኝ እንዴ? ኤቢ እነሱ ምን አገባቸው? ይኸውልሽ አባቱን አውርቼዋለሁ። በቃ እመጣለሁ እናወራበታለን ብሎኛል። እሱ ከወደደሽ ያገባሻል፣ ካልወደደሽ ደግሞ ምንም ማድረግ አይቻልም፣ ይቀራል። አይቀርም እማዬ፣ እኔ ናታንን ካላገባሁ አንቺ አልወለድሽኝም። እሺ እኔ አንበሳ ይችን እልህሽን እኮ እወድልሻለሁ፣ ግን ምን ያደርጋል ሁል ጊዜ እንደተሳሳትሽ ይረዳ እንከፍ